እስቲ አንድ ጥያቄ ልጠይቃችሁ። በአሁን ሰዓት ዓለማችንን ላይ ኢንተርኔትን እያንቀጠቀጠ ያለው የትም አገር ሲሄድ መንገዶች የሚዘጉለት ፕሬዝዳንቶች ሳይቀሩ ሊያገኙት የሚፈልጉት ግለሰብ ማን ይመስላችኋል? መልሳችሁ አንድ የፖለቲካ መሪ ወይም የፊልም ተዋናይ ከሆነ ስህተት ነው። ይህ ሰው ገና በ20 ዕድሜ ላይ የሚገኝ ወጣት ስሙም ዴረን ዋትኪንስ ጁኒየር ይባላል። ነገር ግን ዓለም የሚያውቀው በአይሾስፒድ ወይም ባጭሩ ስፒድ በሚለው ስሙ ነው። ብዙዎቻችሁ በሶሻል ሚዲያ ላይ ሲጮህ፣ ሲጨፍር ወይም ክርስቲያኖ ሮናልዶን ለማግኘት ሲያደርግ በነበረበት እብደት የተሞላ ጥረት ታውቁት ይሆናል። አዎ፣ ስፒድ በመጀመሪያ ላይ ብዙዎች እንደ ዝም ብሎ ጯሂ ወይም ቀውስ ነበር የሚያዩት። ነገር ግን ዛሬ የምናወራው ስለ ጩኸቱ ብቻ አይደለም። ይህ ልጅ እንዴት ከቤቱ ጠባብ ክፍል ወጥቶ የአገርን ገጽታዎች የሚቀይር ቱሪዝም ሚኒስቴሮች ሊሰሩት ያልቻሉትን ሥራ እየሰራ በተለይም ለአፍሪካ አዲስ ብርሃን እየሆነ እንደመጣ አስገራሚ ታሪኩን እናያለን። እሱ መምጣቱ ምን ማለት ነው? ለአፍሪካ በተለይም ለሀገራችን ኢትዮጵያ ምንድነው ጥቅሙ? የስፒድ ታሪክ የሚጀምረው እንደ ማንኛውም የዘመኑ ወጣት በክፍሉ ውስጥ ጌም በመጫወት ነበር። ኤንቢኤ 2K፣ ፎርትናይት ጌሞችን እየተጫወተ ቀጥታ ስርጭት ላይቭ ስትሪም ያደርግ ነበር። ነገር ግን የእሱ ስርጭት የተለየ ነበር ከሌሎች። ከፍተኛ ጉልበት፣ ያልተጠበቁ ድርጊቶች እና ከልክ ያለፈ የሮናልዶ አድናቆቱ ቶሎ እንዲታወቅ አድርጎታል። ነገር ግን ጨዋታው የተቀየረው ስፒድ ከኮምፒውተሩ ስክሪን ፊት ተነስቶ ካሜራውን ይዞ ወደ ውጪ በመውጣት ኢንሪል ላይቭ ስትሪም ማድረግ ሲጀምር ነበር። በቅርብ ጊዜ ያደረጋቸው የኤዥያ እና የአውሮፓ ጉብኝቶቹ ብዙ ትኩረትን አግኝተዋል። በተለይ በኤዥያ ቱር ያደረጋቸው ጉብኝቶቹ እንደ ቻይና፣ ሞንጎሊያ፣ ኢንዶኔዥያ፣ ከአውሮፓ ደግሞ ፖርቹጋል፣ ኖርዌይ እና ሌላም ሀገሮች ብቻ የትም ሲሄድ የሚፈጠረውን ሁከታ አይታችኋል። በቻይና ጎዳናዎች ላይ የነበረው የህዝብ ብዛት፣ በኖርዌይ በሆቴሉ ስር የተፈጠረው ግርግር የስፒድን ተጽዕኖ የሚያሳይ ነበር። እሱ እንደ ሌሎች የጉዞ ቭሎገሮች ጸጥ ያለ ቦታዎችን ወይም ውድ ሆቴሎችን ብቻ አሳይቶ አይመለስም። ስፒድ ወደ ህዝብ ነው የሚገባው። ከመንገድ ዳር ሻጮች ጋር ይጫወታል፣ ከአካባቢው ወጣቶች ጋር ኳስ ይጫወታል፣ ይቀላለዳል፣ ባህላዊ ምግቦችን ይሞክራል። ይህ ደግሞ በሚሊዮን የሚቆጠሩ ተከታዮቹ በተለይም ወጣቱ ትውልድ ስለ አንድ አገር ያላቸውን አስተሳሰብ እንዲቀይሩ፣ እውነተኛ አመለካከት እንዲኖራቸው ያደርጋል። ለመሆኑ ስፒድ በሄደበት አገራት ሁሉ የሚፈጠረው ግርግር ለምን የዓለም መንግስታትን ትኩረት ሳበ ለሚለው ቀላል ጥያቄ ስፒድ ተንቀሳቃሽ የቱሪዝም ማስታወቂያ ሆኗል። በዚህ ጊዜ በቅርብ ጊዜ በቻይና ያደረገውን ጉዞ እናስታውስ። ለዓመታት ምዕራባውያን በሚዲያቸው ቻይናን የሚያሳዩበት መንገድ የተገደበ ነበር። ስፒድ ግን በካሜራው የቻይናን ዘመናዊ ባቡሮች፣ እጅግ የረቀቀ ቴክኖሎጂ እና የከተማቸውን ውበት ለዓለም አሳይቷል። የቻይና መንግስት ሚዲያውንም ጨምሮ ይህ ልጅ የአገራችንን ገጽታ በመቀየር ትልቅ ሥራ ሰርቷል በሚል አድንቀውታል። በኢንዶኔዥያ ደግሞ በታሪክ ከፍተኛውን የቁጥር ስርጭት ተመልካቾች በ1 ሚሊዮን በአንድ ጊዜ በተመልካቾች በማግኘት የአገሪቱን ቱሪዝም ማዳረሻዎች በወጣቱ ለዓለም አቀፍ በማህበራዊ ሚዲያ ላይ ትሬንድ እንዲሆን አድርጓል። አይሾስፒድ ለመሆኑ ምን ያህል ትልቅ ነው ለምትሉ ሰዎች አይሾስፒድ በዩቲዩብ ቻናሉ 50 ሚሊዮን የሚጠጋ ሰብስክራይበር ያለው፣ በኢንስታግራም ደግሞ 44 ሚሊዮን ፎሎወር ያለው፣ በቲክቶክ ደግሞ 46 ሚሊዮን ፎሎወር ያለው
ትልቅ ከዓለም ላይ ታዋቂ ተጽዕኖ ፈጣሪ ክሪኤተር ነው በዚህ ጊዜ። አሁን ወደ ዋናው ነጥብ እንምጣና የስፒድ ተጽዕኖ እጅግ አስፈላጊ የሆነው በቅርብ ወደ አፍሪካ ማተኮር ሲጀምር ነው። ለዘመናት የምዕራብ ዓለም ሚዲያዎቻቸው ስለ አፍሪካ የሚያሳዩት ምስል ምን እንደሆነ መቼም ሁላችንም እናውቃለን። ድህነት፣ ረሃብ፣ ጦርነት ወይም እንስሳትን፣ ዱርን የሚያሳይ ምስል ነበር። ብዙ የውጭ ዜጎች አፍሪካን እንደ አንድ ትልቅ ጨለማ አንድ አገር አድርገው ነው የሚያስቧት እስካሁን። ስፒድ ይህንን ታሪክ በመስበር ካሜራውን ይዞ ወደ ኢትዮጵያ፣ ወደ ሩዋንዳ፣ ወደ ኬንያ እና የተለያዩ የአፍሪካን አገሮች ከተማ ሲገባ ያሳየን ነገር ለብዙዎች አስደንጋጭ ነበር። እሱ ያሳየን የተራቡ ህዝቦችን ሳይሆን በህይወት የተሞሉ ደስተኛ፣ ሙዚቃ እና ኳስ የሚወዱ ልክ እንደ ማንኛውም አገር ወጣቶችን፣ ዘመናዊ የሆኑ አፍሪካውያንን ነው። የአፍሪካን ከተሞች ውበት፣ የህዝቦቹን ቋንቋ፣ የመኖር ዘይቤያቸውን፣ ጥንካሬያቸውን፣ እንግዳ ተቀባይ በቀጥታ ስርጭት ለዓለም አሳየ። አንድ የአሜሪካ ስትሪመር ኢትዮጵያ ጎዳኖች ላይ ምንም ሳይፈራ ከህዝብ ጋር ተቀላቅሎ ሲጨፍር፣ ሲስቅ ማየት በሚሊዮን ለሚቆጠሩ የምዕራባውያን ላሉ ተከታዮቹ ትልቅ ትምህርት ነው። ኦ አፍሪካ እንዲህ ናት እንዴ ብለው እንዲጠይቁ አድርጓቸዋል። አፍሪካን ሂዩማናይዝ አድርጓታል ወይም ትክክለኛውን ሰብአዊ ገጽታውን አሳይቷል። ይህ ሁሉ ዝም ብሎ ለመዝናኛ ብቻ አይደለም። ከጀርባው ትልቅ የኢኮኖሚና የቱሪዝም ፋይዳ አለው። አስቡት፣ ስፒድ በአንድ ቀን ላይቭ ስትሪም ስርጭት በአማካኝ ከ100,000 እስከ 300,000 ሰው በቀጥታ ይመለከተዋል። ቪዲዮዎቹም ከተለቀቁ በኋላ ደግሞ በሚሊዮን የሚቆጠሩ ሰዎች ያዩታል። ይህ ማለት ለአንድ ሀገር የሚደረግ በቢሊዮን ዶላር የሚገመት ነፃ ማስታወቂያ ማለት ነው። ስፒድ ወደ አንድ ሀገር ሲሄድ በጉግል ላይ ስለዛ አገር የሚደረግ ፍለጋ ሰርች በከፍተኛ ሁኔታ ይጨምራል። ወጣቶች ያንን ሀገር መጎብኘት ይመኛሉ አንድ ቀን። ይህ ለቱሪዝም ኢኮኖሚ ትልቅ መነቃቂያ ይፈጥራል። አይሾ ስፒድን ልንወደውም ልንጠላውም እንችላለን። አንዳንድ ድርጊቶቹ በእውነቱ ከሆነ አወዛጋቢ ናቸው። ነገር ግን ልንክድ የማንችለው ሀቅ አለ። ይህ ወጣት ለዲጂታል ዘመን የአንድ አገርን ገጽታ በመገንባት ረገድ ትልቅ መሳሪያ ሆኗል። ባለው ተከታዮች ብዛት የአፍሪካን እውነተኛ ምስል ለዓለም በማሳየት ረገድ እየተጫወተ ያለው ሚና አውቆትም ሆኖ ሳያውቅ በጣም ከፍተኛ ነው። እናንተስ ምን ታስባላችሁ? የስፒድ ወደ ኢትዮጵያ መምጣት የሀገሪቱን ቱሪዝም ገጽታ ይቀይራል ብላችሁ ታስባላችሁ? እስቲ ሐሳባችሁን በኮሜንት ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሚቀጥለው ቪዲዮ እስከምንገናኝ ቻው። Bro, this is beautiful, bro. Holy crap, bro. Ethiopia is so beautiful. Holy Yo, y'all see this chat? Y'all see Ethiopia, bro? This is insane.